ጤና ይስጥልኝ። እንኳን ወደ ቡነሽ ማዕድ በሰላም መጣችሁ። ዛሬ ቆንጆ የሆነና ተወዳጅ የሆነ ሲኒያ ዲጃጅ ወይም አርስቶ አሰራር ይዤላችሁ መጣሁ። በዚህ መልኩ ቆንጆና ሽታው ደስ የሚል ብሉኝ ብሉኝ የሚል የአረብ ሀገር ዶሮ አርስቶ ይዤላችሁ መጣሁ። እንደምትወዱት እርግጠኛ ነኝ። ከነጭ ሩዝ ነው የምናቀርበው። ይሄ ይመስላል። ወደ አሰራሩ እንሄድ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁሌ የሚለቀው እንዲደርሳችሁ ላይክ ሼር ያደረጋችሁ ተቀላቀሉን። በዚህ መልኩ አንድ ዶሮ በደንብ አድርገን እናጥበዋለን። በሎሚ ጨው ዘብዝፍ አድርገን በደንብ አድርገን እናጥበዋለን። ሽታው ደስ እስከሚል ማለት ነውና በደንብ እናጥበዋለን። ካጠብነው በኋላ ካጸዳነው በኋላ ውሃ ለቅልቀን በዚህ መልኩ ያለውን ውሃ በሶፍት እናደርቀዋለን። ለምን ቅመማችን ውሃ እንዳይል ውሃውን እናደርቀዋለን። ያገለባበጥን በሶፍት ማለት ነው። ቀዲም ደም ካለው ይጸዳል። በዚህ መልኩ ካጸዳን በኋላ ሳህን ላይ አድርገን ሌላ የሚያስፈልጉን ግብአቶች አሉ። ስለሱ ነግራችኋለሁ። የሚያስፈልጉን እዚህ ጋር 2 ካሮት እንደዚህ ጎረድ ጎረድ የተከተፈ ድንች 2 እንደዚህ ጎረድ ጎረድ አድርገን ከትፈዋለን። ሽንኩርት ደግሞ 2 ራስ መካከለኛ በዚህ መልኩ እንከትፈዋለን። ቲማቲም 2 ራስ በዚህ መልኩ እንከትፈዋለን ደቀቅ አድርገን። 4 ነጭ ሽንኩርት ያስፈልገናል። እሱንም እናደቀዋለን እና ዝንጅብል አለ የተፈጨ ከጎኑ። እዚህ ጋር ደግሞ 3 የሾርባ ማንኪያ ዘይቱን ያስፈልገናል። የወይራ ዘይት፣ ሎሚ 1 የተጨመቀ ያስፈልገናል። እዚህ ጋር ደግሞ ቶማቶ ሶስ ያስፈልገናል። እዚህ ጋር ሰናፍጭ 1 ማንኪያ በሻይ ማንኪያ 1 ያስፈልገናል። እዚህ ጋር ቅመም ጋር መጥተናል። ስፓይሲ ያለ ቆንዶ በርበሬ እና ፓፕሪካ፣ ጨው። ይሄ ደግሞ ጥቁር አዝሙድ የተፈጨ ነው። ጥቁር አዝሙድ ያውቁታላችሁ። ፈጭቼዋለሁኝ በማሽን በመኪና እንደዚህ ፈጨሁት፣ አደቀቅኩት። በሻይ ማንኪያ 1 ነው። ሁሉንም በሻይ ማንኪያ ነው። ጨው ብቻ ነው በሾርባ ማንኪያ እና በዚህ መልኩ 3 ማንኪያ እንዳልኳችሁ ዘይታችን ልለካለን። በዚህ መልኩ ሳናበዛ ሳናሳንስ ለአንድ ዶሮ ይበቃል። 3 ማንኪያ በሾርባ ማንኪያ። አሁን 1 ሎሚያችን ጨምረናል። በመቀጠል ቲማቲም ሶሱ 1 በሾርባ ማንኪያ እንጨምራለን። በዚህ መልኩ ጨምረናል። አሁን ሰናፍጩ እንጨምራለን። እሱንም አንሞላው። ይሄ በሻይ ማንኪያ 1 በሉት። ሻይ ማንኪያ 1 ጨምረናል። እንዳታበዙት፣ ካበዛችሁ ሰናፍጭ ያቃጥላል። በዚህ መልኩ ያዋህድን ሁሉንም። በዚህ መልኩ ሌላ የሚቀጥለው እንጨምረው ቀስ በቀስ እንጨምራለን፣ እናዋህደዋለን። ቅመማ ቅመም እንጨምራለን። ማጂያችን ፍትፍት አድርገን እንጨምራለን። እዚህ ጋር እንደነገርኳችሁ ቅመማ ቅመሞች ጨምረን እዚህ ጋር ደግሞ አላሳየኋችሁም፣ ቅድም አልነገርኳችሁም። የድንብላል የተፈጨ ነው። እሱንም በሻይ ማንኪያ ግማሽ ነው የጨመርኩት። ሁሉንም ትንሽ ትንሽ ነው የጨመርኩት። ግማሽ በሻይ ማንኪያ ግማሽ ነው ሁሉንም ከጨው በቀር። በዚህ መልኩ በደንብ አድርገን በጎድጓዳ ሳህን አድርገን እናዋህደዋለን። ነጭ ሽንኩርትና ዝንጅብል ጨምረን አብረን ደግሞ እናቀላቅለዋለን። 4 ፍሬ ነው ነጭ ሽንኩርት የሚያስፈልገን እንዳሳየኋችሁ። በዚህ መልኩ ካዋህደን በኋላ ኦቨን ውስጥ የምናስገባው ሳህን አዘጋጅተን ድንቻችን እና ካሮት የተከታተፉትን ሽንኩርት እና ቲማቲም አብረን በዚህ ከታች እናደርገዋለን፣ እናለጥፈዋለን ከታች። ሁሉንም በዚህ መልኩ አቀላቅለን በሳህናችን እናደርጋለን። አሁን ካቀላቅለን ከታች ከኮዘጎዝነው በኋላ ዶሮዋችን በቅመም ውስጥ ጨምረን በደንብ አድርገን እናሸዋለን። በዚህ መልኩ እናሸዋለን ዶሮውን በቅመም ላዩም ውስጡም በደንብ አድርገን ቆዳው ያነሳን እንደዚህ ውስጥ ድረስ ቅመም እናስገባለን። ለምን ቆንጆ አርስቶ እንዲሆንልን ዋና ወሳኙ ቅመም ነው እና ቅመሙ ቆዳው ያነሳን ወደ ውስጥ ቀስ ያረግን ቆዳው እንዳይቀደድብን በዘዴ እየተጠቀም በዚህ መልኩ እናሸዋለን። እና ጊዜ ካላችሁ ግማሽ ሰዓት አቆዩት። ሽፍን አድርጋችሁ ዶሮውን ለግማሽ ሰዓት ፍሪጅ ብታቆዩት በጣም ቆንጆ ነው የሚሆንልን። 1 ሰዓት ግማሽ ሰዓት ካላችሁ፣ ሰዓት ከሌለ ወዲያውኑ መስራት ይቻላል። በዚህ መልኩ አትክልቱ ከታች ዶሮውን ከላይ እናደርገዋለን። የቀረውን ሶሱን ትንሽ ውሃ ጨምረን አለቅልቀን እዛው እንጨምራለን።
በዚህ መልኩ ሁሉንም አዘጋጅተን ውሃችን እንጨምራለን ሳይበዛ። ዶሮ ራሱ ውሃ ስለሚፈልቅ ይሄን አክል ውሃ አያስፈልገውም። ለምን ቅመሙ እንትን ያከሽፍብናል። አሁን ኦቨን ውስጥ የሚገባው ወረቀት እንሸፍነዋለን ከታች፣ ከላይ ደግሞ አልሙኒየም ወይም ቀስኪል እንሸፍነዋለን። በደንብ አድርገን አየር እንዳያስገባ በዚህ መልኩ እንሸፍነዋለን። ኦቨናችን ውስጥ እስከምንከተው በደንብ አድርገን ሸፍን አድርገን ኦቨናችን መጀመሪያ ነው የምናግለው። ግለቱ 200 አግሉት እና በ45 ደቂቃ ሲሆነው በዚህ መልኩ ትከፍቱታላችሁ። ቀስኪሉ ክፈቱትና ላዩ ላይ ትንሽ ቀላ ይበል። አሁን የከፍቼ ትንሽ አቆይቼዋለሁ፣ ግማሽ ሰዓት ቀላ ብለዋል። በጣም ያምራል። ቆንጆ ምግብ ነው የሆነው። ሽታው በጣም ልነግራችሁ አልችልም። ቆንጆ ሆኖ በስለዋል እና ከመጀመሪያ እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የደወል ምልክታ ተጫኑ። ስላያችሁ አመሰግናለሁ።